ሰላም ጤና ይስጥልኝ ውድ የእንግዳው ቲዩብ ቤተሰቦች እንኳን ወደዚህ ቻናል በሰላም በጤና መጣችሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ዛሬም እንደተለመደው እናንተን ዘና ፈታ ያደርጋሉ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ እንዲሁም ደግሞ እንድቀንሰውም እንድጨምረው የምትፈልጉት ሐሳብ አስተያየት ካለ በኮሜንት መስጫ ስራ አሳውቁኝ። ከቪዲዮዎቹ ጋር አብረን እንቆይ። በጣም ነው ደስ የሚለው የእውነት በዚህ ምድር ላይ እንደናታችሁ በእናንተ ደስታ 100% እርግጠኛ ደስተኛ የሚሆን ሰው በጭራሽ የለም። በጭራሽ አሉ እኮ ሌሎች ሰዎችም በእኛ ደስታ ደስተኛ የሚሆኑ አሉ፣ ግን እንደናታችሁ በፍጹም ነው የማይሆኑት። እና እስኪ ረጅም እድሜ ለእናቶች እያላችሁ ኮሜንት ላይ ጻፉልኝ። እድል ወይዬ በኔ ባላት እድል ወይኔ ደግሞ ወዳት ሳልነግራት ሄደች። ነገ ማገኛታለሁ እንዴ ቶማስ መጣው ሳምንት ነው ነኝ ፓሪስ እንዴ ነው ወን አሪፍ ነው እሺ ችግር የለውም። እነዚህ ሰዎች ምን አድርጉ ነው የሚሉት? ግራ ተጋብተው ግራ ያጋቡናል። ብታይ ግን የሆነ ደስ የሚል ባህሪ ያለው ታውቂያለሽ? ማሪ ደስ ይላል። ውይ በጣም ደስ ይላል። ደግሞ በጣም የሚያስጠላ በቃ የሚያስጠላ ደግሞ ባህሪ ያለው። አረ ታዩ በቃ እንዴ አንቺ የተሻለ ነገር ይገባሻል። ደግሞ ሰው ነው አይደል? ሰው ስለሆነ መሳሳቱ አይቀርም። እውነትሽ ነው። ሰው ነን እኛ። ምን ግን በቃ ከሚያስጠላኝ ባህሪ ደግሞ በቃ ቺት ሲያደርግ በጣም ያናድደኛል። ታዩ በእናትሽ ላንቺ አይሆንም። የተሻለ ይገባሻል። ነገርኩሽ እኮ አንቺ በቃ እንዳልሽው ሰው ነው ይሳሳታል። ኦኬ ማሪ ኦኬ። እኔ አንቺን መርዳት አልችልም። እውነት ፈጣሪ ይርዳሽ። እውነት እሺ። መልካም ጊዜ። ቻው። ሰው ነው ይሳሳታል። ቺት አድርጎባት እቺ ጸበል ነው የሚያስፈልጋት። የእውነት ጤነኛ አይደለችም። መጀመሪያ ጸበል ወይ አማኑኤል መግባት አለባት እንጂ ሰላም ነው። እንትን እዚህ አካባቢ ለተቸገሩ ሰዎች ገንዘብ እያሰባሰብን ነበር። ቸገረታ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። እሺ አመሰግናለሁ። እነሱ መዋጮው ሊሰበስቡ ሊጠይቋት ይመጣሉ። እሷ ለእሷ የተሰበሰበ መስዋዕት ገንዘቡን ወሰደችባቸው። ያጀማ ካስማጨ ነኝ። ዛሬ እርዳታችሁ ያስፈልገኛል። ተመርቄ የመንግስትን ስራ ከመጠበቅ ብዬ የራሴን አነስ ያለች ስራ ጀምሬያለሁ። ስራውም ተበልተው የተጣሉ የአቮካዶ ፍሬዎችን ከተለያዩ ቦታዎች ለቃቅሜ እንደዚህ በፀሐይ ያረኳቸው በኋላ መጣል ነው። እና እናንተም ተመረቃችሁ ስራ የሌላችሁ ይህ ስራ አብረን መስራት እንችላለን። እና ብራዘሪ ኢትዮጵያ ውስጥ በጣም ብዙ ያልተሰራባቸው ስራዎች አሉ። በአቮካዶ ፍሬ ሰብስቦ መጣል ብቻ ሳይሆን በተለያዩ የማንጎ ፍሬ ሊሆን ይችላል፣ የሙዝ ልጣጭም ሊሆን ይችላል። ብዙ ያልተሰራበት ስራ አለ እና አንድ ላይ ስራ ፈጣሪዎች እንድንሆን ብዬ ነው። እና ኮፒ ሊንክ ምናምን እያረጋችሁ የሚሰራ ሰው አበረታቱ። ካስማጨ ነኝ። ካስማጨ ምንድን ነው የሚለን? የአቮካዶ ፍሬ ሰብስቦ አድርቆ መጣል፣ ድንጋይ ሰብስቦ መጣልስ የሚባል ስራ የለም። ወይ የሸምስ ልጅ በረኪና ጠጣሉ። ምን የመነቸከ ነገር በልቶ ነው? በረኪናውን ጠጥቶ ጸርጦ ሊወጣለት ነው የተመታ። ይሄኮ አራትና ዘጠኝ ነጋ አለፈው ህይወቴ ብያለሁ። ነገር መጥቻለሁ
Imami Fada one shot. She a bad man two shot. Yilanyal Imami Mabon. Manana Masama Masadunya Larko Gaday. እኔ ምንም አይደለም በዚህ ቪዲዮ እድ ለሰርግ ነው ወይ ሙዚቃ ይተቀሙት ይመቻቸው። 21 ዓመቴ ነውና ታሪክ አልሰማሁሽ ማን 21 ዓመቴ ነውና አሁን እቺ ልጅ የ16 ዓመት ልጅ ታዳጊ ናት። እኔ ግን አንዳንድ ሰው እድሜውን ለምን እንደሚቀንስ አላውቅም። በእርግጥ አሁንማ ወንዶች ላይም ተጀምሯል። በፊት የምናውቀው በሴቶች ነበር። እንደ እድሜ እኮ ጸጋ ነው። ለምንድን ነው እድሜያችንን የምንደብቀው? ወንዶች ጤናማና ደስተኛ እንዲሆኑ ቢያንስ ከሚስቶቻቸው 2 ቀን ተለይተው ከወንድ ጓደኞቻቸው ጋር መዝናናት እንዳለባቸው አንድ ጥናት አመላክቷል። ወንዶች ጤናማና ደስተኛ እንዲሆኑ ቢያንስ ከሚስቶቻቸው ጋር 2 ቀን ተለይተው ከ3 ወይም ከ4 ጓደኛቸው ጋር 1-2 በማለት ወይም ፊልም በማየት ራሳቸውን ማዝናናት እንዳለባቸው ጥናቱ አመላክቷል። እኔ እኮ ግራ ቢገባኝ ቆይ ይሄንን ጥናት የሚሰራው ማን ነው? ሚስቶች ባሎቻቸው 2 ቀን ተለይተዋቸው ቢቆዩና ተመልሰው ቢመጡ ምን አይነት ስሜት ሊሰማቸው ይችላል ብሎ ማሰብ ያቅቷቸው ነው? እናንተ በዚህ ሐሳብ ላይ ምን ትላላችሁ? እስኪ ሐሳባችሁን በኮሜንት መስጫ ስራ አስቀምጡልኝ። ቀርቷል የማታ ተብሉ ሰደዋ አንተ ከአምስት ዙር አንተ ላይ ልብረም አንተ ገበያውና እንደዛ ነው ካደንኩ ወይኔ ሀብታም ነኝ ብሎ ጉሊስ ወይኔ ቤቲ እዚህ ሰልባይ ሲጋፈላክ እንዴ ፍቅርኝ ቻዛት ሩጥሽ ተረስ ጉዱም ነው ዳሩ አይዋችሁ እኔ ያለው እናንተ ልትራቡ የዳ አባቱ ምን ያባት አለው አትራቡ ምን አንዱለ ይወርደ ሙዚን አስረክ እኔ ለእንደዚህ አይነት ወንድ በጭራሽ ነው ማለት ነው። የእውነት እድ ያልሆነውን ለምን ሆኛለሁ ብሎ ተዋወቃት። በቃ ማንነት ግን ተናገር። ከተቀበለች ትቀበለ፣ ካልተቀበለች ፍታ እንጂ ያልሆንኩትን ሆንኩ ብለህ የማይሆን ጣጣ ውስጥ ለምን ትገባለህ? ቤተሰቦቼ የሰው ልጅ ጥፋት ካጠፋ ጓደኛችሁም ቢሆን ቤተሰባችሁም ቢሆን መናገር አለባችሁና ዛሬ ስለ ዩቲ ልናገር ነው የመጣሁት። ዩቲ እንግዲህ ይቅርታ አድርግልኝ። ዩቲ አሁን የለቀቀችው ድራማ አለ እና ያ ድራማ ሲኒማ ላይ ነበር መለቀቅ የነበረበት። ዩቲ ቲክቶክ ላይ ለምን ለቀቅሽው? አጥፍተሻል፣ የኔ እናት ትችያለሽ። በቃ እኔ ቆሜ ነው ያጨበጨብኩት። እንደዚህ አይነት ቪዲዮም ሰርቼ አላውቅም። ለአንቺ ነው የሰራሁት። ዩቲዬ ትችያለሽ፣ የኔ እናት በርቺልኝ እህቴ። እንግዲህ እንዳያችሁት ነው ጆን ዳንኤል ለዩቲ ይሄንን አስተያየት ይሄንን ሐሳብ አቅርቧል። እኔ እስካሁን ቪዲዮውን አላየሁትም። እስኪ ቪዲዮ ምን አይነት ቪዲዮ እንደሆነ አብረን እንየው። ጠዋት አይቼው ነበር የምነካው። ሜካፓን እያያችሁት ነው ግን እሷን አትመስልም እኮ የእውነት ምን አይነት ሜካፕ አርቲስት እንዳላት እኔ እንጃ። ነይ ወደዚህ መሸልሽ ደግሞ ምን ሆነሽ ነው የምታረንብኝ? ቀጥቅጬ ስላልገደስኩ ምስጋና መሆኑ ነው አ
አልበላም አልክ በቃ ግድ የለም አንተ ብላ አምባር ስታሳዝን ባሏ ገጥሞት ምን ያህል ወድሽ ወንድሜን ስትገኙ እያየሁ ዝም ያልኩ አታስመስ ለመሬት ስትል ቁመህ እንዳየኸኝ አውቃለሁ። ሞቱንም ከኔ በላይ እንደምትፈልግ አውቃለሁ። እኔ ባጣሽ ዛሬ አንቺ ግን ብርሃንሽን ያሳጣሽ ማለት አያለኝ ደህና አደርሽ አምባር። አዲስ ነገር አለ? አዲስ ነገር የለም። ደብዳቤውን ከላኩኝ ቆይቷል፣ ግን እስካሁን አልመለሰልኝም። አጎትሽ ከላከ እነግርሻለሁ። እሺ አምባር። ሰላም ዋይ። እሺ አምባር። ቻው። አምባሬ እስከዛ ድረስ ያለውን ቁረጭ። እሺ የዘለልሽውን እኔ እየተከተልኩሽ ቆርጣለሁ። እኔ የምልሽ ስንት ነው የጎደለሽ? ከዛ አዲስ አበባ ግን በእግር ምን ያህል ይርቃል? ሞኞ በእግርሽ ሄደሽ በጉዞ ብዛት የሞተችው ሴት ተብለሽ ቴሌቪዥን ላይ ልትቀርቢ ነው። አሁንስ ምን ለዩ? ሲሞኝ መሞቴ አይቀር። እናንተ ሁለታችሁ የመጨረሻ ማስጠንቀቂያ ነው የምሰጣችሁ። ስራ አትሰሩም እንዴ? ማነው? አምባሬ የመሸበት እንግዳ አታሳድሪኝ። በያሚጣፍጠው ፍርፍርሽ ናፍቆኝ ነው የመጣሁት። ወዴት ወደ ኋላ ትንሽ ወደ ኋላ ቆጭ አምባሬ አበይ ወዴት ዋጫ አምባሬ አበይ አሁን መሄድ ትችያለሽ። መርዝ ይኖረዋል ብሎ ነው።
አምባር አጎት ሲልክ ነግርሻለሁ። እሺ አምባር ደብዳቤዎቹን እየላኩኝ እንዳልሆነ አውቃ ይሆን እንዴ? ደህና ነሽ ግን አምባር? አምባሬ እኔ እኮ የአምላክ እንጀራ ልጅ ነኝ። እኔ እኮ ምን አደረኩኝ? አላሳዝነውም እንዴ? በይደና ደሪ በቃ በሩን በደንብ ዝጊ እሺ። አምባር አምባሬ ሚስጥረኛሽን እየበረደው ነው። ይህ ሰውዬ ምን አድርጌ ነው የሚላት? ጋሞ በእናትህ ጋሞ በእናትህ ጋሞ በእናትህ ጋሞ ጋሞ በእናትህ ጋሞ በእናትህ ጀምሪ አምባር ምነው እናቴ አባቴን አስበልጣ አንተን አይደለም ያደራ ያለችው አጎትዬ ጠፍቼ እንኳን የምሄድበት እናት የለኝ አባት የለኝ አጎትዬ ገንዘብ ላክልኝና ነፃነት ይልግዛ አምባር አምባሬ አምባር አምባር ወይ አምባሬ ወይ አምባርዬ እራ አምባር አጎትሽ ደብዳቤ ላክ። አጎትሽ ደብዳቤ መልሰት። አምባሬ የኔ ፀሐይ ምን ሆነሽብኝ ነው? እኔ አጎትሽ ላንቺ አንሼ ነው። ለመሆኑ አምባሬ እንዴት ነሽ? በላካችሁልኝ የዳሽን ባንክ አካውንት የተወሰነ ብር አስገብቻለሁ። እዚያ አጠገብሽ የሚረዳሽ ሰው ካለ በዳሽን ባንክ ሱፐር አፕ አካውንት ከፍቶ በቀጥታ ወደ አንቺ እንዲያስተላልፍ አድርጊው። ካልሆነ ግን እስከ ቅርንጫፉ ድረስ ሄዳችሁ ወጪ አድርጉት። ብቻ አንቺ አይዞሽ፣ አዲስ አበባ ስትደርሺ ወፌ ብረሪ ብረሪ አምባር ብረሪ ብረሪ ነግቶልኝ ሲወጣ ሲደምቅ ፀሐዩ ብረሪ አምባሬ አንቺ ነው ሰማዩ። ወፌ ብረሪ ብረሪ አምባር ብረሪ ብረሪ አምባር ብረሪ ብረሪ አዲስ አበባ አዲስ አበባ
ዋው ዋው ዋው! ምንም ማለት አልችልም። የእውነት እንደ ሁልጊዜው ትችላለች። በፈጣሪ ስም የሚገርም ቪዲዮ። ለምንድነው ከፊልምና ከቲያትር ሙያ በቃኝ ብለህ እስከ ማቆም የደረስከው? ራበኛ። ምን አልከኝ? ይረባል። ራበኝ ይላል አንጋፋው። እያንዳንዱ ስሜት ኮርክሮ ተመልካችን በሐሳብና በወኔ ማዕበል ውስጥ አውርዶ የሚያናውጥ ድንቅ ተዋናይ ዛሬ ራበው። ገንዘብና ዝና ሳይሆን በውስጡ ያለው እሳትና ጥበብ ብቻ እንዲናገር የሚያደርግ የትወናው ንጉሥ ዛሬ ራበው። ራበዋ ይረባል። በቃ በተውኔቱ ውስጥ ራሱን ቀብሮ የሚያነሳ ልዩ ፍጡር፣ በቃላት የማይገለጽ በመድረክ ሲቆም ግን ምድርን የሚያናውጥ እውነተኛ የጥበብ ሰው ዛሬ ራበው። ይረባል። እኔን ቪዲዮ ሳየው የእውነት በጣም ነው የተሰማኝ። ዳኒ ጺሞ እንደዚህ ሲናገር ሰሰመው ወንድ ልጅ አፋውጦ ራበኝ ካለ እውነትም በጣም ቸግሮታል ማለት ነው። እኔ ለምን እንደሆነ እየገባኝ አይደለም። ሴት አርቲስቶቻችን ያሉበትን ሁኔታ እዩት። ወንድ አርቲስቶች ግን ለምን እንደማይሳካላቸው ለምን ሀብታም እንደማይሆኑ አላውቅም። ምናልባት ማስታወቂያ ሰሪዎች ሴቶቻችንን ብቻ ስለሚመርጡ ከሆነ እንደዛ ሊሆን ይችላል። ምናልባት እባካችሁ ማስታወቂያ የምታሰሩ ሰዎች ወንዶች አርቲስቶቻችንም አንዳንዴ እያያችሁ። አይ ማርቲን ምሳ ልጋብዛት ታክሲ እየጠበቅኩ ነበር። ወደ ስራ ለመሄድ ባስ እየጠበቅኩኝ ነው። እንግዲህ ስራው ከቀናኝ ያልሽኝን አስቤዛ ሁሉ ይዤልሽ እመጣለሁ ውዴ። እና እኔ ቀጥራት እሷን ላስከፍላት ነው እንዴ? በኋላ ይሄማ ገብጋባ ነው የምትለኝ። እንግዲህ ስራው እንዲቀናኝ ጸልይልኝ ውዴ። አይ ታክሲ የሚባል የለም እባክህ። ወይ ወክ እያደረግኩ ብሄድ ይሻላል። ዋሌቱን ረሳው። በእርግጠኝነት ይሄ ቦርሳ ያንተ ነው ነብይ። ምክንያቱም እዛ ቦታ ላይ ከኔና ካንተ በስተቀር ማንም ሰው አልነበረም። አዎ የኔ ነው። ብቻውትና ያገኙት ማንም ሰው አልሃየውትም። መውሰድ ይችሉ ነበር ማለት እንዴት መለሱልኝ? አየኔ ልጅ የሰው ልጅ እውነተኛ ማንነቱ የሚለካው እኮ ሰው ሳያየው በሚያደርገው ነገር ነው። ሰው ያየውማ ሁሉም ደግ ነው፣ ሁሉም ታማኝ ነው። ጥያቄው ሰው ሳያይ ምንድነው ነው። በጣም ይገርም ነው የሆነ ገንዘብ ወድቆ አግኝታችሁ እናንተ ብቻ ሆናችሁ ሌላ ሰው ባጠገባችሁ በአካባቢያችሁ የለም፣ ግን ያንን ገንዘብ ማን እንደጣለው አይታችሁታል። ያ ሰው ደግሞ ትቷችሁ ሂዷል። ገንዘቡን ይዛችሁ ወስዳችሁ ተከትላችሁ ለዛ ሰው እየተሰጣላችሁ ወይስ ገንዘቡን ራሳችሁ ጋር ታስቀሩታላችሁ? ሐሳባችሁን እስኪ ያስቀምጡልኝ። ፍቅረኛ ሲኖር ችኮቹ ደህና ነች እስከዛሬ በሴት ጥማት ስመታ አንድ ዞር ብሎ ያየኝ ሴት የለም። አሁን ፍቅረኛ ሲይዝ 50 ሴት እየመጣ ደህና ነህ ምን ፈልገሽ ነው? በቃ ነፃ ወጣሁ እኮ አሁን በኋላ እኮ ይኸውልሽ ቢዩቲፉል የሆነች ገርል ፍሬንድ ነው ያለች። ሲገዛ እውነት ነው ይሄ ነገር። ሲንግል እያለ ማንም አይጠይቅህም፣ ማንም አይፈልግህም ማለት ነው። ፍቅረኛ ከያዝክ ወይም ካገባህ በኋላ ብዙ ችኮች ሊመጡ ይችላሉ፣ ብዙ ቴክስቶች ምናምን ሊደረጉልህ ይችላሉና እንደዚህ አይነት ሰዎች አረፉ። መጀመሪያ ሲንግል እያለ የት ነበራችሁ? ፍቅረኛ ከያዘ ትዳር ከያዘ በኋላ ነው እንዴት ዝም ብላችሁ ያ ሰውዬ? ያው አንዳንዴ ሰይጣንም አውቆ ለማሰሳት ምናምን ይሆናልና መጠንቀቅ ጥሩ ነው። እንግዲህ ቤተሰቦች የዛሬውን ቪዲዮ አይታችሁ ጨርሳችኋል። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ድጋፋችሁን አሳዩኝ። እንዲሁም ደግሞ እንድጨምረው እንድቀንሰው የምትፈልጉት ሐሳብ አስተያየት ካላችሁ በኮሜንት መስጫ ስራ አስቀምጡልኝ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልኝ።